እኔ ተስፋ የለኝም፣ ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ፣ ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ፎቶ ላይ ያየው ነበር ተረከዝሽ ላይ ተልጦ የሚያሳየው ይሄ ፎቶ ማለት ነው። የት እንደሆነ ታስታውሻለሽ? እሺ እሱ ፓሪስ ማራቶን ሙሉ ማራቶን ሮጬ ካሸነፍኩት በኋላ ጫማ እንዳለው ባልቶኝ ነው እየተላጠ ግን አሸነፍኩት። ደስ የሚለው 2019 በፈረንጅ። አሁን በሩጫ ህይወትሽ አጠቃላይ ሰራሁት ወይም አገኘሁት የምትይው ሀብት ምን ያህል ይገመታል? አገኘሁ የምለው ሀብት እንግዲህ በልጅነት ያፈራው ሁሉ እንደ ጓደኞቼ ሁሉ ዛሬ ፎቅ ሰርቼ ለራሴ አይደለም ለአገሬ ህዝብ ተርፋለሁ ያልኩትን ኦልሬዲ ከጄ አጥቼዋለሁ። ምን ያህል ይገመታል እሱ? ይሄንን እንግዲህ ግምቱ 11 ቤት 5 መኪና ከባንክ ቤት ውስጥ የወጣው ገንዘብ ግምቱን ላንተ ልተው ከባድ ነው። ይሄ ማለት እንደ ጓደኞቼ ፎቅ አቁሜ እንግዲህ ዛሬ ለራሴም ለአገርም የሚተርፍበት አጋጣሚ ነበር። እኔ እንግዲህ አንቺ በምትነግሪኝና ደግሞ በሆነው ላይ ለምሳሌ ቀደም እንዳልሽው ነው ከባንክ ጋር በተገናኘ በደል ደረሰብኛልሽ። ከዛ ደግሞ ከፖሊስ ጋር በተገናኘ ከለላ ለማግኘት አልቻልኩም ማልሽ። እንደገና በፍርድ ቤት እስከሰበር እኔ በዚህ ደረጃ ነገሮች አንድ ላይ ተናቦ ይደረጋሉ ብዬ ስለማላስብ ነውና ምናልባት ገለቴ እንደራስሽ እኔ ጋስ ሰራሁት የምትዩ ስህተት ወይ ጥፋት አለ ማለት? አንዳንዴ በዚህ ደረጃ ፍርድ ቤት እስከሰበር ድረስ ሊፈርድ አይችልም። ሲፈርድም ደግሞ የሆነ በቂ ምክንያት ይዞም ይመስለኛልና ያ ምን ይመስልሻል? ምንድነው ምሉት እንግዲህ በሕገ መንግስት ላይ የተቀመጠ ምሉት ነገር አለ። በልተናል ነው የምለው። ይህንን ንብረት በሙሉ ማለት ነው ተጠቅመናል የሚባል አባባል አለ። ኧረ እኔ ያልተጠቀምኩም አልበላውም፣ ብሩ እንኳን ወደ አካውንት ያልገባም አስገብቻለሁ ነው የምለው። ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እንየው አሉ። ሄዶ ሲያዩ የለም። የት ነው ታዲያ ያስገባ አሉት። መልስ የለም። ታዲያ ፍርድ ቤቱም ይሄን አልጠየቀልኝም። አንዱ ይሄ ፍትህ ያጣው የሚልብህ